ሰላም እንዴት ናችሁ? ሁሉ ሰላም ነው? እኔ ያለው ደህና ነኝ። እናንተ እንዴት ናችሁ? እግዚአብሔር ይመስገን ሁሉ ሰላም ነው እኔ ጋር። አሁን የመጣሁበት አጭር ሀሳብ ልነግራችሁ ነው የመጣሁትና በህይወት የጸጸተኝ ነገር ልነግራችሁ፣ በጣም ያስቆጨኝ ማለት ነው። በጣም ቁጭት ያሳደረብኝ በጣም ስለ ጓደኛና ስለ ስራ ነው የምነግራችሁ። አንድ የምነግራችሁ ነገር በህይወታችሁ እኔ ባለሙያ ነበርኩ ኢትዮጵያ ውስጥ ያው የሚያውቁ ያውቁኛል። 3-4 ሙያ የማቅ ልጅ ነኝ። ጽድት ያለ ስራ የምሰራ ነኝ። በደላላ ጉዳይ ነው እዚህ የመጣሁት። በአንተ በሙያ ቀለም እየቀባህ ቻክ እያረክ ቦርድ እየሰራክ ብሎ ሲሰክሰኝ ያን ሂሳብ ሰርቼ ነው የመጣሁት። ግን ያው እግዚአብሔር ያለ ቀን የፈቀደ ቀን ይሆናል፣ ችግር የለውም። ያው ማመን ነው ቀድሞ እንደሚሳካ ቃሉ ቀኑ ነው የሚቆጥረው። ግን እና ልትመጡ ያሰባችሁ የሙያ ይዛችሁ ዋጋ እንዳትከፍሉ ነው የምነግራችሁ። እንዳትመጡ ነው የምለው። እዛው ስራ ጠንክረህ መጀመሪያ እዛ ስትሰራ ይሄ መጠጥ የሚያዘወትር ጓደኛ ካለ እሱን ከህይወትህ አስወግድ። ጫት እንቃም የሚልክ አስወግድ። ስራ ልገባ ስትል የጀበና ይዘን ካልገበን ዛሬ ደበረኝ የሚልክ ጠዋት አንተ ከቤቱ ኮተክ ማለት ነው ወደ ስራ እየሄድክ አቦ ደበረኝ ትንሽ የሆነ ነገር ብለን እንሂድ የሚልክ ጓደኛ እሱን አስወግድ። 1 2 ከመጠጥ ጋርና ይሄ ጓደኛ ብያለሁ። 2 የሚያጨሰው በህይወት አይጠቅም። በቃ ይሄ ምልክ ስራ ቦታ የማይሆን ነገር የሚያወራብሰው አይጠቅምም። በህይወት አንተ እየሰራክ የሆነ ነገር ስልክ በስራክ ላይ አንተ ምሳሌ አንተ ስራ ጋር ይዘው ሄደክ በአንተ ስራ ለባለቤቶች ሀሳብ የሚሰጥ አንተ መቆሚያ ላይ ሆነ እሱ ከስር የሚያወራ ማለት ነው። ስለ ስራው በቃ በማያገባው ነገር አንተ ኮሜንት ውስጥ መግባት አንተ መጠየቅ ሲገባ እሱ በአንተ ቦታ እየተጠየቀ የማይሆን መልስ የሚሰጥ ያንተን እንጀራ የሚዘጋ ሰው ነው እንደዚህ አይነት ሰው። አንድ ይሄንን ከህይወት አስወግድ። ሲቀጥል ብር የማይሰጥ ኮንትራክተር ጋር አትለማመጥ። ሙያህን ብቻ ጽድት አድርገህ ስራ። እንደዚህ አይነት ሰው ጋር ስራ አትስራ። አንድ ሲቀጥል እስከ ቅዳሜ ስራ ሰርተህ ቅዳሜ ማታ ወደ ሚስትህ ጋር እየሄድክ እያለ አንተ እስከ ቅዳሜ ስራ ሰርተህ ብር ቅዳሜ በሳምንት አንድ ቀን የምናገኘው ኢትዮጵያ ውስጥ ከስንት አንዳችን እለት በለት የምናገኘው ኮንትራት። ስለዚህ ስናገኝ ቅዳሜ ማታ ነገ እሑድ ነው እና ዛሬ 1-2 ብለን እንግባ የሚልክ ጓደኛ መንገድ ላይ ብርን ይዘህ ቤት ሳትደርስ ሚስትህ የሽንኩርት የበርበሬ እየቸገራት ቤት ሳትደርስ ሆቴል የሚያስጨርስህ ጓደኛ ና እንሂድ ብሎ ማለት ነው። እሱን አንድ ከህይወት አስወግድ። ሲቀጥል እሑድ ቤትህ እረፍት እያደረክ ባለቤትህ ከአንተ ጋር መዋል ትፈልጋለች ቤት ውስጥ አንተ ሳምንት ሙሉ ስራ ነክ ምንድነው አንተ ሴት ጭን ሰርቶ ተፈካ ሚስት ጋር ተፈካ ወጣ አትልም እንደ እንደኛ ምንድነው በሚስት ሀሳብ እድሜ ዘላለም ምንም የምትተዳደረው ሴት ሰርቶ ተፈካ የሚልህ ጓደኛ እሱንም አስወግድ ከህይወት። ከዛሬ ጀምሮ በቃ እነኚህ አንዴ ቫይረስ ናቸው። በቃ ቫይረስ መጥፎ በሽታ ነው አይደል? እነኚህም ከሱ እኩል የሚታዩ በሽታ ናቸው። በቃ ቫይረሶች ትክክለኛ ነው የምነግርህ። 4 ምናምን ደረስክናል። ሲቀጥል አሁንም ስራ እየሰራክ በምላሱ የሚያሰራክ ሰው አለ። ደላላዎች ማለት ነው። በቃ እኔ ብዙ ነገር ኮየም በብዙ ቦታ አሳልፌያለሁ። እነዚህ ስራዎች በደላላ የሚመጡ ስራዎች አሉ። እየደለሉ በአንተ ጉልበት የሚጠቀሙ አንተን በቃ በምላስ ግድል የሚያደርጉ ለአንድ ቀን ትሳሳታለህ፣ ታያቸዋለህ። ቀጣይ ምንም አንተ 100 ብር ወይ 10 ብር ማታተርፍ ተሆነ ከነቶ ላይ ትርፋማ ካልሆንክ እነኚህን አይነት ሰዎች አስወግድ ከህይወትህ። ከዛም በኋላ እንብላ እንጠጣ የሚልክ ይያለ ሰላምታ ያወራሉ። እነሱ እየበሉ እየጠጡ አንተን እያሙሱ ገብጋባ ነው እሱ ሰገጤ ነው ብር አያወጣም ምናምን። አንተ ወንድ ነህ። ብርህን ንቅ አድርገህ እንዳትሰጥ፣ ለማንም አረቂያም እንዳትጋብዝ። ብርህን ያዝ። ገብቷል? አንተ ቅዳሜ ማታ እዛ ሲቀጥል ጠዋት ከእንቅልፍ የሚቀሰቅስ ጓደኛ አለ። ጮጌ ያዝዣለሁ ና ቁርስ እንብላ ጮጌ ያዝዣለሁ ና ቁርስ እንብላ የሚል ጓደኛ እሱንም ከህይወት አስወግደው። ማርያም ከህይወትህ አንተ ሚስትህ ተነስታ ሻይ ቡና ሻይ ጥዳ እዚህ ጋር ነች ፍርፍርም ሆነ ምንም ሆነ ሰርታ አብልታክ ሰላሙ ለግባልኝ ብላ ልትሸኝክ ስትል የ300 እና 400 ብር ወጪ ሊያስወጣ 12 ሰዓት ይደውላል። ጨጓራ ልክ እንደተገፈፈ ማለት ነው። ከጨጓራ ነው መሰለኝ የተፈጠሩት እንደዚህ አይነት ሰው ይደውልብሃል። በቃ ጆሮክ ና ጮጌን ብላ አንተ ምንም ለውጥ የለም። በቃ ቤትህን ትጠላለህ። እኔ እንደዚህ ሳላረጉኝ ነው ቤትህን እንድትጠላ ትሆናለህ። ከዛ ሚስት ስከተፍ እንዳረብሽ ነው የምትለው እሷ ላይ አትቆፍቁሽብኝ ነው የምትለው። የእነሱን ሀሳብ የምትከተል ትሆነ ማለት በቃ እንደነኛ አይነት ሰዎች ከህይወት አስወጥ። እውነቴን ነው ከህይወትህ በቃ አንተ ስጋም ስትበላ በእርግጥ ብላ ጠጣ ችግር የለውም በአግባቡ አድርገው። ገብታ ሁሌ ዴሊ የሚያረጉ ሰዎች አሉ እንደዚህ ከሚስታቸው ጋር ሳትናጭድ ይሆኑ ሚስቱ ምንም ሳታጠፋ ሚስቱ ምንም ችግር ሳይኖርባት እንዴት ብዬ ልንገር። እግዚአብሔር ብዙ ልጆች አሉ ስም መጥቀስ አልፈልግም። እና እግዚአብሔር አሁንም በእነሱ ቤት እንደው እመቤቴ ገብታ ሁሉ ነገር ታስተካክለው እና የማውቀው ሰው ስላለ ነው። እና በጣም እንደዚህ አይነት ነገር ጥንቃቄ አሉ። ጥንቃቄ ይሄ ከህይወታችሁ ከትዳራችሁ የሚያፈናቅላችሁ ጓደኛ ነው። እንደዚህ አይነት ጓደኛ እኔ በትዳር ዓለም ውስጥ ስኖር እደማመጣለሁ። ሁሉ ነገር ተደማምጠን ነው የምኖረው። ግን ብዙ ሰዎችን አይቻለሁ። ብዙ ሰው እኔ በርግጥ ገንዘብ አጥፍቻለሁ፣ ስህተተኛ ነበርኩ። ያ ስህተት ግን ታይቶኛል። እኔም እንኳን አጥፍቻለሁ፣ ግን ጥፋቴ ታየኛል። ጠዋት ተነስቼ ጨጓራ በላለሁ ወደ ስራ ሄደ። ሁሌ ያን ነገር ብላ ነው የሚልክ
ጥብስ ነገር ብላ ነው የሚልክ። በሌሊት ሄድክ የሆነች ነገር ትኩስ ነገር